የሆነ ካለው ነገር ጋር ቆም ብለን እነዚህ ነገሮች ምንድነው? እኛ ከካቶሊክ ቤተክርስቲያን ከኢስተርን ኮፕቲክ ኦርቶዶክስ ከኦሪየንታል ቸርች በምንድነው የምንለየው? ፕሮቴስታንት ቤተክርስቲያን በምንድነው የምንለየው? ወይንም የወንጌል አማኞች ቤተክርስቲያን በሌላ ቋንቋ ከሌሎቹ በምን እንለያለን ሰው ብሎ ቢጠይቃችሁ ዛሬ ይሄንን ነው አጠር ባለ መንገዱ በአምስት ነገሮች እንለያለን። በአምስት ነገሮች እንለያለን። በጣቶቻችን እንድትይዙ ታሳስባቸዋለሁ። ይሄ ፕሮግራም ሲያልቅ ሌላ ሰው እንኳን አግኝቶቻችሁ ምንድነው አንተ? ፕሮቴስታንት ነኝ። እስቲ ፕሮቴስታንት ማለት ምንድነው ንገረኝ ቢባል 5 ደቂቃ ባልሞላ ጊዜ በየአምስቱ ነጥብ እንድታስረዱ ፈልጋለሁ። እንድናቅ የምናምነውን እምነት እንድናቅ እነዚህ the 5 solas of reformation የተባሉ ናቸው። አንደኛው እነ ማርቲን ሉተር ከዛም እነ ካልቪን ጆን ካልቪን ዞንግሊ የሚባሉ እነዚህ ሪፎርመርስ ናቸው። እነዚህ ያስተማሩት ትምህርት በአጭር ቃል በእነዚህ በአምስት ትምህርቶች ይጠቃላል። አንደኛው መሰረታችን መጽሐፍ ቅዱስ ብቻ ብለው የተነሱ በመጽሐፍት ብቻ የላቲን ቋንቋ ነው ብንዋሰው ጥሩ ነው። የግድ ሶላ ስክሪፕቹራ ማለት ስክሪፕቸር አሎን የቤተ ክርስቲያን ልምምዷና ትምህርቷ መጽሐፍ ቅዱስ ብቻ መሆን አለበት ብለው የተነሱ ናቸው። ሁለተኛ በእግዚአብሔርና በሰው መካከል ያለ መካከለኛ ክርስቶስ ብቻ መዳን በክርስቶስ ብቻ ብሎ ሶለስ ክርስቶስ ክርስቶስ ብቻ እውነተኛ አዳኝ በእግዚአብሔርና በሰው መካከል ያለ ፖፖ አይደሉም፣ ጳጳሱ አይደሉም፣ ሌሎች ሰዎች መናክስም አይደሉም ብሎ እንመጣበታለን የተነሱት። ሶስተኛ ድነት በእምነት ብቻ ሶላ ፊዴ faith alone በእምነት ብቻ። አራተኛ አሁንም ጽድቅ በጸጋው ብቻ ቅድም እንዳነበበ ነው፣ በስራ አይደለም፣ በእግዚአብሔር ጸጋ ብቻ ሶላ ግራቲያ። አምስተኛ ክብር ለእግዚአብሔር ብቻ ሶሊ ዲዮ ግሎሪያ ክብር ለማንም አይደለም ለእግዚአብሔር ብቻ። እንዲመቸን በቤት አይነት ነገር አድርጌዋለሁ። የፕሮቴስታንት ቤተክርስቲያን ምን ትመስላለች በሚል ብታዩት አምስት ነገሮች ናቸው። የእግዚአብሔር ቃል ብቻ የሚለውን መሰረት አድርጋችሁ ብታዩ እግዚአብሔር ቃል ብቻ የሚለው ፓወርፖይንት ላይ እንዳለ እግዚአብሔር ቃል መሰረቱ የሆነ በመካከል ደግሞ ያለ ከእግዚአብሔር ቃል ወደ እግዚአብሔር ክብር የሚያስኬደው የመካከለኛው ብቸኛ መንገድ ኢየሱስ ክርስቶስ ብቻ የሚለውን ዳርና ዳር ያሉትን ደግሞ ምሰሶዎች በእምነት ብቻ በጸጋ ብቻ መደምደሚያው ከላይ ያለው ጉልላቱ ክብር ለእግዚአብሔር ብቻ። ስለዚህ ከመጠቆሚያ ሌባ ጣት አይደለም፣ ከመጠቆሚያ ጣታችን እንጀምርና አውራ ጣታችን ላይ እንጨርሳለን። እሺ እኛ የምንለየው የወንጌል አማኝ ቤተክርስቲያን የፕሮቴስታንት ቤተክርስቲያን ከሌሎች አብያተ ክርስቲያናት የምትለየው አንደኛው መጠቆሚያ ጣታችን ምንድነው? ክብር ማን ነው? ለእግዚአብሔር ቃል ብቻ ሶላ ስክሪፕቸራ ስክሪፕቸር አሎን። ኤት የሚል ቃል እና ማለት ነው በላቲን። ሶላ ማለት ብቻ ማለት ነው። ሶሎ መዘምራን እንላለን አይደል? ለብቻው የሚዘምር ሰው ማለት ነው። ስለዚህ ቤተክርስቲያን ታስተምር የነበረው ለቤተክርስቲያን መተዳደሪያ ደንቧ የእግዚአብሔር ቃል እና ትውፊት እና ሌሎች የጻፉት እና ጳጳሱ የጻፈው እና ሌሎች ትራዲሽናል ሁሉ የነበሩ ናቸው። ነው እነ ማርቲን ሉተር ተነስተው ኖ ትምህርታችን ንግግራችንም የእግዚአብሔር ቃል ብቻ መሆን አለበት። መሰረታችን በቃሉ ብቻ ድነት በክርስቶስና በሌላ ሳይሆን በክርስቶስ ብቻ ጽድቅ በእምነትና በስራ ሳይሆን በእምነት ብቻ ድነት በጸጋና በሌላ ነገር ሳይሆን በጸጋ ብቻ ክብር ለእግዚአብሔርና ለሌላ ሳይሆን ለእግዚአብሔር ብቻ። ኦኬ መጀመሪያ ጣታችን በመጽሐፍት ብቻ በመጽሐፍት ብቻ። አንደኛው ሶላ ስክሪፕቸር እንዲህ ብሎ ነው የተነሳው። እነ ማርቲን ሉተር በጣም ያንገበገበው የእግዚአብሔርን ቃል እያወቀ እየተማረ እያነበበ ሲመጣ እየበራለት ሲመጣ ቤተክርስቲያን የምታስተምረው ትምህርት የምትለማመደው ልምምድና መጽሐፍ ቅዱስ የሚያስተምረው ትምህርት ተጋጨበት። ፍጹም ሊገናኙ አልቻሉም።
የቤተ ክርስቲያን ትምህርቷና ልምምዷ እንደ እግዚአብሔር ቃል አልሆነም። ስለዚህ ነው በጣም በቆራጥነት ቆርጦ ከሱ በፊት የነበሩ ሪፎርመርስ ይሄን ተሐድሶ ሲያመጡ እንደተገደሉ ያውቃል። ለምሳሌ ዊክሊፍ የተባለ ሰው ወደ እንግሊዘኛ መጽሐፍ ቅዱስን የተረጎመ ነው። ከሞተ ከተቀበረ በኋላ አንስተው አቃጥለውታል። ሱ የተባለ ሰው ዮሐንስ የተባለ ሰው ሪፎርሜሽን ሲያመጣ እንዳለ በአካሉ በእሳት አቃጥለውታል። የሱ ምድል ፈንታ እንደዛ እንደሚሆን ስላሰበ፣ ነገር ግን ህሊናው አእምሮ በእግዚአብሔር ቃል ስለተያዘ ብቻ ይሄንን ትልቅ ውሳኔ ወሰነ። መጽሐፍት ብቻ አይደለም ይሄ ትምህርቱ። ተቃወሙት። ጌታ መጣው። ሁለተኛ ጢሞቴዎስ ለእያንዳንዱ አንዳንድ ቃል ልሰጣችሁ እወዳለሁ ከእግዚአብሔር ቃል። ሁለተኛ ጢሞቴዎስ 3:14-17 ላይ ምጽፉ ጻፉ። ፓወርፖይንት ላይ ታገኛላችሁ። ጳውሎስ ጢሞቴዎስን ሲመክረው አንተ ግን በተማርክበትና በተረዳት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህ። ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን ይልና ምን ይላል? መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ምን ቅዱሳን መጽሐፍትን ምን አድርገሃል? መዳን የሚገኝበትን። ሃሌሉያ! መዳን በቅዱሳን መጽሐፍት ዕውቀት ውስጥ ይገኛል። ጥበብ ሊሰጡ የሚችሉትን ምን አውቀሃል? መጽሐፍትን አውቀሃል። በመጽሐፍት ውስጥ ደህንነት አለ። እግዚአብሔር ራሱን የገለጠው መጽሐፉና በልጁ ነው። ልጁ ላይ እንመጣለን። ቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለምን ተጽፈዋል? ለትምህርት፣ ለተግሣጽ፣ ልብን ለማቅናትና በጽድቅ ላለው ምክር ደግሞ ይጠቅማል። ጢሞቴዎስ መዳን የሚሰጥ ዕውቀት ይሄ ነው። ጥበብ የሚሰጥ ዕውቀት ይሄ ነው። ለበጎ ሥራ የሚያዘጋጅ ዕውቀት ይሄ ነው። ለምድራዊ ሕይወትም ደግሞ የሚጠቅም ነገር ይሄ ነው። መጽሐፍት በሚሰጥ ዕውቀት። የሚያሳዝነው በቤተ ክርስቲያን ውስጥ መጽሐፍት ሳይሆን የሚሰበከው ሌሎች ነገሮች ነበሩ። ሌሎች ነገሮች ነበሩ። ስለዚህ ሉተር መሰረታችን የእግዚአብሔር ቃል ብቻ። ከየት አመጣችሁት? መጽሐፉ አይልም። ለዚህ ነው በመጨረሻ በሕይወት ላይ ታስሮ ተሰዶ በነበረበት 1 ዓመት ቁጭ ብሎ መጽሐፍ ቅዱስን ከግሪክ ቋንቋ ወደ ጀርመን ቋንቋ አዲስ ኪዳንን ተርጉሞ ለሕዝቡ ሁሉ አመጣ። በጣም የሚገርማችሁ ትራንስፎርሜሽን መጥቶ ወይንም ተሐድሶ መጥቶ ሉተራንስ በጣም እያደጉ በሄዱ ጊዜ በየገዳማቱ ያሉት መነኮሳት፣ ጳጳሳት፣ ቄሱ መጽሐፍ ቅዱስን አያውቁትም ነበር። በላቲን ነው የነበረው። ከዛ በፊትም በግሪክ ተተርጉመዋል። አያውቁትም ነበር። ጀርመኖቹ ምንም አያውቁትም ነበር። የመጣላቸውን ስርዓት ነበር የሚፈጽሙት። ስለዚህ ነው ካቴኪዝም የሚባል በጥያቄና በመልስ አድርጎ ለአስተማሪዎችም ለወላጆች ልጆቻቸውን እንዲያስተምሩ ለቄሳውስት ደግሞ እንዲያስተምሩ ለነሱ ሰጣቸው። የመጽሐፍ ቅዱስ ዕውቀት እየተገለጠ ሰው በቋንቋው መጽሐፍን ሲያነብ እየበራለት መጣ። ግን በዘመኗ የነበረው ልምምድ ከእግዚአብሔር ቃል የሚቃረን ነበር። ቅድም ወደ ወሰድኳችሁ ታሪክ ልመለስና ቤተ ክርስቲያን ውስጥ ሁሉም ከገሃነም ከፐርጋቶሪ አምልጦ ማምለጫ ገንዘብ ስለከፈለ ብቻ ወደ ሰማይ የሚገባበትን ሰርቲፊኬት ይዞ መጥቷል። ገንዘብ የሌላቸው ምን ያርጉ? በቃ ማሚ አም ሶሪ ከገሃነም ሰዓት ላድንሽ አልችልም። ገንዘብ ያላቸው ብዙ ለዘመዶቻቸው ሁሉ ገቡና ማርቲን ሉተር ሲሰብክ ንስሐ ገቡ ሲል ይኸው ይዘናል አሉ። በጣም እንዴት አስቸጋሪ እንደሆነ ልንገራችሁ። ቤተ ክርስቲያን ልምምዷ ከእግዚአብሔር ቃል ውጪ ሲወጣ የእግዚአብሔርን ቃል ለሚያስተምሩ ሰዎች እንዴት አስቸጋሪ ዘመን እንደሆነ ነግራችሁ አልችልም። እዚህ ፌሎሺፕ ሆል ውስጥ ነው። ምናልባት 3-4 ዓመት ይሆናል። ሻይ ዳቦ እየበላን አንድ ሰው አልፎ እዚህ ቤተ ክርስቲያን ውስጥ ይመጣል። ረጅም ጊዜ አላየሁትም ነበር እና የት ጠፋ ስለው አይ አፍሪካ ሀገር ውስጥ አንዱን ጠራልኝና ሄጄ ነበር፣ እዛ ሳልፌ ነው የመጣሁት። እና ንግግራችንን ስንጨርስ ከሻንጣ ውስጥ አውጥቶ አንድ ቲሸርትና አንድ ቦትል ዋተር ውሃ አመጣስተር ፕሮፌት እንትናን ታውቀዋለህ አለኝ። አላውቀውም። አፍሪካዊ ሰው ነው። አላውቀውም። እንዴት አታውቀውም? በጣም የታወቀ ነው በዩቲዩብ ላይም። ሆነስትሊ አላውቀውም። አሁንም ራሱ ስሙም አላውቀውም። እና እሱ ቸርች ነበር የማመልከው። ወደዚህ ስመጣ ስጠይቀው አንድ 10 የሚሆኑ 10 ውሃና 10 ቲሸርት ሰጥቶኛል።
እና ላንተ ለፓስተሬ አንዱን ውሃና አንዱን ቲሸርት ይሰጥ ነው። እና ዙሪያ ቴብል ላይ የነበሩ ሌሎች ሰዎችም ነበሩ። በአንድ በኩል ይሄ ልጅ ከሳውዝ አፍሪካ ድረስ አገሩን ጠራው። ኦኬ ይዞልኝ መጣ። ለኔ ውሃውን ቲሸርቱን ሊሰጠኝ እኔን ማሰቡ ደስ አለ። በሌላ በኩል ተቀብዬ ደግሞ ሰውስ እኔ ማስተምረው ትምህርት የምናገረው እውነት እዛ አጠገቡ ላሉ ሰዎች ራሱ የሚሰጠው ትክክል አይደለም፣ አላምንበትም። እኔ በኋላ እዛው በጣም አፕሪሺየት አደርጋለሁ አስበህ እኔ በመስጠቴ። እኔ ግን በዚህ ውሃ አላምንም፣ አልቀበልም። እና ምናልባት የሚያምኑ ሰዎች ካሉ ለነሱ ስጣቸው። ቴንኪዩ። የተለያየ ምን አለ በተቀበለውና ዝም ብለህ በጥለው። እነ ሉተር ታድሶ ሲያመጡ በብዙ መስዋዕትነት ከፍለው እንዲህ አይነት ብዙ ነገር ነበር። የኃጢአት ስርየት የሚገኝበት በመስገድ ሮም ውስጥ ሄዶ በጣም ልቡን የሰበረው ባለፈው ሙቪ ላይ እንዳየነው ሮም ደረጃ እግዚአብሔር የሚገኝበት የሴንት ፒተር ቸርች ውስጥ ከሐዋርያው ጴጥሮስ ቁልፍ ተቀብለው በነበሩበት በጳጳሶች በነሱ ዘመን ሮም ሲገባ ትልቋን ቤተክርስቲያን ማት ስቴፕ ደረጃ እየሰገደ ሄዶ እዛ ቤተክርስቲያን ከተማ ውስጥ ያየው ነገር ልቡን ሰብሮታል። ሁሉም ከጨረሰ በኋላ ሰርቲፊኬትም ተሰጠው። እሱ ምንም አይደለም ጨምድዶ ሲጥለው እናያለን። ብዙ ነገር ለደህንነት ብታረጉ ተብለዋል። ውሃ ጠጡ ተብለዋል። ሌላ ነገር አድርጉ ተብለዋል። ጨርቅ አድርጉ ተብለዋል። ከዛ ተሐድሶ አምጥተው ዋጋ ከፍለው ፕሮቴስታንት በተባለው ቤተክርስቲያን በእኛ ወንጌላውያን በተባልነው ቤተክርስቲያን ውስጥ ዛሬ እንደገና ከ500 ዓመት በፊት ወደ ነበርንበት ቦታ እየወሰዱን ነው። እኛ ደግሞ ምን ችግር አለ? ባለፈው ነግሬያቸዋለሁ። ልጁን ጠዋትና ማታ ልጆቹን ውሃ የሚያጠጣ ሙግቴ መጽሐፍ ቅዱሳዊ አይደለም። ስለዚህ ልንቀበለው አያስፈልግም። ጥያቄው ዛሬ የፕሮቴስታንቱ አብያተ ክርስቲያናት ትምህርትና ልምምድ መሰረቱ ምንድን ነው? ወይስ ማን ነው መሰረቱ? በእርግጥ የእግዚአብሔር ቃል ነው? ሶላ ስክሪፕቹራ እንዳሉት መጽሐፍ ብቻ ነው ወይስ ሌላ ነገር ነው? ጥያቄው ለእናንተ ተዋለሁ። በቤተ ክርስቲያን በአብያተ ክርስቲያናት በወንጌላውያን አብያተ ክርስቲያን ነው የምላችሁ፣ በፕሮቴስታንት ቤተ ክርስቲያን ነው የምላችሁ፣ መድረኩ መሰረቱ የእግዚአብሔር ቃል ነው ወይስ የነቢያት ድምፅ ነው? የሐዋርያት ትርጉም ነው? የፓስተሮች ትርጉም ነው? የፓስተሮች ንግግር ነው? የወንጌላውያኖች ራእይ ነው? ማን ነው በቤተ ክርስቲያን ማዕከል ያደረገው? በዚህ በ500 ዓመት ሰለብሬት ይደረጋል። አሁን ጀርመን ውስጥ ማክሰኞ ዕለት ከምድር ሕዝብ ሁሉ ይመጣሉ። ሪፎርሜሽን ምክንያት በማድረግ ብዙ የታወቁ ሰዎች ዳዊት ከሞተ በኋላ ሰለሞን ነገሰ። ሰለሞን ከሞተ በኋላ ታውቃላችሁ ኢዮርብዓም የሚባል ልጁ ነገሰ በተለያየ ጊዜ። ስለዚህ ወጣት መካሪዎችን አምጥቶ እንደ አባቱ አልሆነም። የእስራኤል ሕዝብ ለሁለት ተከፈለ፣ ሰሜንና ደቡብ ክፍል ተብሎ። 10ቱ በኖርዝ የነበሩት ዞር ብሎ ሲያዩ እንዲህ ያሉ፣ ዳዊት ሆይ ቤትህን ባየ፣ በአንድነት የገዛኸውን በቅንነት የመራኸውን ያስተዳደርከውን ዳዊት ሆይ ቤትህን ባየ፣ ዛሬ በኢዮርብዓም ሆኖ ተከፍለዋል፣ መንግስት ተከፍለዋል፣ ሕዝብ ተለያይቷል፣ ዳዊት ሆይ ቤትህን ባየ ብለው ጮሁ። ቆም ብዬ ላለው ነኝ። ሉተር አያይም። ሉተር ሆይ ቤትህን ባየ፣ ሪፎርም የሆኑት ቤትህን ባየ፣ የወጣህበት ነገር ዛሬ ቤተክርስቲያን ጓዳ ውስጥ ገብቷል። ታድሶ ያስፈልገናል። ታድሶ ይምጣ ከተባለ ወደ እግዚአብሔር ቃል እንመለስ። ማንም እንደ እግዚአብሔር ቃል የለም። መሰረታችን ምንቆምበት፣ ምናምንበት፣ የምንጸናበት ይሄ ነው። መጽሐፍት እንደሚል ክርስቶስ ለኃጢአታችን ሞተ፣ መጽሐፍት እንደሚል ክርስቶስ ከሞት ተነሳ፣ መጽሐፍት እንደሚል እያለ ነው ጳውሎስ ይናገር ነበር። እናንተ ያመናችሁት የተቀበላችሁት አሁን የቆማችሁበት ወደፊትም የምድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በስተቀር መጽሐፍት እንደሚል ክርስቶስ ሞተ፣ ተነሳ፣ መጽሐፍ ቅዱሳዊ ነው ወይ? ይህን ነው መጠየቅ ያለባችሁ። አሁን በዘመኑ የሚደረገው ልምምድ ሁሉ ስታዩ፣ ኤክስፔሪንስ ሁሉ ስታዩ፣
ይሄ ነገር መጽሐፍ ቅዱሳዊ ነው ወይ ብላችሁ ጠይቁ። መጽሐፍ ቅዱሳዊ ካልሆነ አትለማመዱት፣ አይጠቅምም። ዛሬ በፕሮቴስታንቱ ቤተክርስቲያን ውስጥ እንቃኝ እንፈታተሽ ብዬ ነው። በፕሮቴስታንቱ ቤተክርስቲያን ውስጥ የሚዘመሩት መዝሙሮች፣ የሚጸለዩ ጸሎቶች፣ የሚሰበኩ ስብከቶች፣ የሚተነበዩት ትንቢቶች፣ የሚነገሩት መገለጦች፣ የሚታዩት ራእዮች፣ የሚደረጉት ፈውሶች እንደ ቃሉ ናቸው ወይ እንጠይቅ። ናቸው ወይ? እንደ ቃሉ ካልሆነ አሜን አንበል፣ አንቀበል። ትምህርታችንና ልምምዳችን በቃሉ ሲካኝ ምን ይባላል? እንደ ቃሉ ያኖሩ መዝሙሮች ላንዘምር ላናዘምር ቃል ካልገባን ወገኖች ወይ ወደ ድሮ ቦታ ነው የምንመለሰው። እንደ ቃሉ ያልሆኑ ጸሎቶችን ላናጸልይ ላንጸልይ፣ እንደ ቃሉ ያልሆኑ ስብከቶችን ላንሰብክ ላናሰብክ፣ እንደ ቃሉ ያልሆኑ ትንቢቶችን ላንተነብይ ላናስተነብይ፣ እንደ ቃሉ ያልሆኑ መገለጦችን ላንገልጥ ላናስገልጥ፣ እንደ ቃሉ ያልሆኑ ራእዮችን ላንናገር ላናስነግር፣ እንደ ቃሉ ያልሆኑ ፈውሶችን ላንመሰክር ላናስመሰክር ቃል ኪዳን ልንገባ የሚገባበት ዘመን ነው። እንዲህ ካልሆነ ግን በፍጥነት ወደ ወጣንበት ቤት እንደምንመለስ ሳስባችኋለሁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ይመጣሉ። በመጨረሻው ዘመን በእግዚአብሔር ቃል የተነገረ ነው። አሳቾች ወደ ቤተ ክርስቲያን ይገባሉ። እውነተኛውን ትምህርት ከመጽሐፍ ቅዱስ ይነጥላሉ። ሶላ ስክሪፕቸራ፣ ሁለተኛ ሌባጣቱ የእግዚአብሔር ቃል ብቻ፣ ሁለተኛ በክርስቶስ ብቻ፣ ሶለስ ክርስቶስ በክርስቶስ ብቻ። ሁለተኛ ጣታቸው የቤቱ ምሰሶ የመካከለኛው። በዘመኑ የነበረው ትምህርት ምንድነው የሚለው? አማላጅ ወይም መካከለኛ ክርስቶስ እንደሆነ ያምናሉ። ችግሩ እና የሚለው ቃል ነው፣ ወይንም ደግሞ ለማርቲን ብቻ የሚለው ቃል ነው። ቤተክርስቲያኒቱ ታምናለች። በተለይ የካቶሊክ ቤተክርስቲያን መዳን በክርስቶስ እንደሆነ ታምናለች። ግን በክርስቶስ እና ነው የምትለው። ኖ ኖ ኖ ኖ። ሉተር ደግሞ የሚለው በክርስቶስ ብቻ። አማላጅ መካከለኛ ክርስቶስና ሌሎች ማለት ሌሎች እነማን ናቸው? መላእክት፣ ቅድስት ማርያም፣ ጻድቃን፣ ሰማዕታት፣ ጳጳሳት ፐርፌክት ናቸው አይሳሳቱም የሚል በካቶሊክ ውስጥ አለ። ጳጳስ ካለ አይሳሳትም ተብሎ ሰው መሆናቸው ቀርቶ እንደ አምላክ ተጠግተው ጳጳሱ ካለ በቃ አለ ነው፣ እንደ እግዚአብሔር ቃል ነው። እንዳውም ጳጳሱ ያለው ይበልጣል እግዚአብሔር ቃል ከሚናገረው። አንዳንዴ ጳጳሱ ከእግዚአብሔር ቃል የተቃረነ ነው የሚናገረው። የእግዚአብሔርን ቃል ስለማያውቁት ጳጳሱ እንዲህ ካለ ብለዋል ብሎ የሚያምኑ ነበሩ። ሉተር ማንም ጳጳስ እንኳን ቢሆን ለእግዚአብሔር ቃል መገዛት አለበት። የእግዚአብሔር ቃል ብቸኛ አዳኝ የሚለው ክርስቶስ ኢየሱስ ነው። ኢየሱስ ብቻ። አሜን። ክርስቶስ፣ መላእክት፣ ማርያም፣ ቅዱሳን ድነት የለም። ይህን ለመፈተሽ እንግዲህ መሰረታችን የእግዚአብሔር ቃል ነው ብለን ተነስተናል። አንደኛው ላይ ታዲያ ስለ መካከለኛ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? ምጽፉ ጻፉ። መጽሐፍ ቅዱስ አንደኛ ጢሞቴዎስ 2:5 ላይ ቶሎ አነብላችኋለሁ አስፈላጊ ስለሆነ። አንድ እግዚአብሔር አለና፣ እሺ ፓወርፖይንት ላይ መጥቷል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ ስንት ነው? 2 ነው? 3 ነው? አንድ አለ። እሱ ማን ነው? ሰው የሆነ ክርስቶስ ኢየሱስ ነው። ከዚህ የበለጠ ምን ነገር አለ? አንድ እግዚአብሔር አለ፣ ሰው አለ። በሰውና በእግዚአብሔር መካከለኛ የሆነ ስንት አለ? አንድ አለ። እሱ ማን ነው? ሰው የሆነ ሥጋ የለበሰ አማኑኤል የሆነ እሱ ማን ነው? ኢየሱስ ክርስቶስ ነው። ሌላ መካከለኛ የለም። ሃሌሉያ። አንደኛ ቆሮንቶስ 8:6 ላይ አንደኛ ቆሮንቶስ 8:6 ለእኛስ ነገር ሁሉ ከሱ የሆነ እኛም ለሱ የሆንን ስንት አምላክ? አንድ አምላክ ማን አለ? አብ አለን። ነገር ሁሉ በሱ በኩል የሆነ እኛም በሱ በኩል የሆንን ስንት ጌታ አለ? አንድ ጌታ አለ። እሱ ማን ነው? ኢየሱስ ክርስቶስ ነው። ሃሌሉያ። አሜን 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 አሜን። ሌላ የለም። የቤቱን ምሰሶ ከእግዚአብሔር ቃል እስከ እግዚአብሔር ክብር ቤቱን ምሰሶ በደንብ አቅንቶ የያዘው የመካከለኛው ኢየሱስ ክርስቶስ ነው። ሌላ የለም። ስለዚህ እሱ ብቻ የመዳን መንገድ ነው።
ሐዋርያት ሥራ 4:12 ላይ ባለፈው አይተናል ስናጠና መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ ስም የለም አንድ ስም ቢሆን ኢየሱስ ክርስቶስ ጌታ የሚለው ስም ነው። ክብር ለእግዚአብሔር ይሁን። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም። ነገር ግን በምስሉ እንደ ሰው ሆኖ ራሱን ባዶ አደረገ። ለመስቀል እንኳን ይኸው የመስቀል ሞት የታዘዘ ሆነ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው። ከስም ሁሉ በላይ የሆነውን ስም ሰጠው። ምላስ እንዲዘምር፣ ጉልበት እንዲንበረከክ፣ ኢየሱስ ጌታ እንደሆነ እንዲናገር። ሃሌሉያ! ይሄ ነው ወንጌል። ሶለስ ክርስቶስ በእግዚአብሔርና በሰው መካከል ያለ አንድ ብቸኛ ማን ነው? ስለዚህ ክርስቶስ ብቻ ሊሰበክ ይገባዋል። መቼም አይሁድ ምልክት ይለምናሉ፣ የግሪክ ሰዎች ጥበብ ይሻሉ። እኛ ግን ማንን? የተሰቀለውን ማን? ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩ ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው እሱ ማን ነው? ክርስቶስ ኢየሱስ ነው። ክብር ለእግዚአብሔር ይሁን። የተሰቀለውን ኢየሱስን እንሰብካለን። ጥያቄው ዛሬ በፕሮቴስታንት አብያተ ክርስቲያናት እየተሰበከ ያለው ማን ነው? ክርስቶስና መስቀሉ ነው። እየተሰበከ ያለው ኢየሱስ ክርስቶስ ነው። ማንን ነው የምንሰማው? በየሚዲያው የምንሰማው፣ በየመድረኩ የምንሰማው ማንን ነው? ኢየሱስ ክርስቶስን ነው። ማን ነው እየተሰበከ ያለው? ኢየሱስ በቤቱ ባይተዋር የሆነ ይመስለኛል። አንድ ሰባኪ ሲናገር በልቤ ውስጥ ቀርቷል። ማርያም ኢየሱስ ክርስቶስ ሞቶ ከተቀበረ በትንሣኤው መጣችና አጣችው። ዲንክ መልአኩን ጌታዬን ወዴት ወሰዱት ብላ ጠየቀችው። ጌታዬን ወስደውታል። እና የሰባኪ ሲናገር ዛሬም ቤተ ክርስቲያን ውስጥ መጣና ጌታዬ የታለ? ጌታዬን ወስደውታል። ክርስቶስ የሌለበት የክርስቶስ ቤተ ክርስቲያን አለ? የለም። በፕሮሰሱ ውስጥ የለም። በወንጌል ውስጥ የለም። ወንጌል ያለ ክርስቶስ ሆኗል። ወንጌል ያለ መስቀል ሆኗል። ወንጌል ያለ መስቀል ሆኗል። የለም። የተሰቀለው ክርስቶስ ሳይሆን ዛሬ በአብያተ ክርስቲያናት፣ በወንጌላውያን አብያተ ክርስቲያናት፣ በፕሮቴስታንቱ አብያተ ክርስቲያናት እየሰበከ ያለው ልንገራችሁ። የሰቀለው ክርስቶስ ነው ጠራጠራለሁ አለ። ሬመናንት አሉት፣ ቅሬታዎች አሉት። በየዘመናቱ እግዚአብሔር ሕዝቡን አይተውም። ለበቀው ለራሱ ያዘጋጀው እውነተኛ የሆነው በእግዚአብሔር ቃል ላይ ያለች ቤተክርስቲያን አለች። ነገር ግን በአብዛኛው በምዕራቡ ዓለም ከለማበት የተጋባበት እንደሚባለው የምዕራቡን ዓለም የገደለው ቴዎሎጂ ወደኛ ዓለም እየገባ ባለበት ዘመን የተሰቀለው ክርስቶስ ሳይሆን ዛሬ ባለጠጋው ክርስቶስ ነው የሚሰበከው። ባለጠጋው ክርስቶስ። ክርስቶስን ብታመን አደህይም ጽጋለህ የሚነገረን ከታሪክ አለመማር ይመስለኛል። መጽሐፍ ቅዱስን አለማንበብ ይመስለኛል። የጥንቷ ቤተክርስቲያን ምን ትመስል እንደነበረ መናገር ይቻላል። በቤተክርስቲያንም ታሪክ ውስጥ ሀገራችን ጌታን የሚወዱ የሚፈሩ ብዙ ዋጋ የከፈሉ ነበሩ አሉ አሁንም። ነገር ግን በብዙ ጉስቁልና ውስጥ ምናልባት እግዚአብሔር ዘመን እያመጣ ጥቂቶች ገንዘብ እያገኙ ነው። ወገኖች ሆይ ልክ ነው። ወንጌል ባለጠጋ ያረጋል። በእግዚአብሔር ፈቃድና ሐሳብ የድነት ወንጌል ነው ማለት አይደለም። ግን ሰዎች በድህነታቸው ድሆች ስንባል ብዙዎችን ባለጠጎች እናረጋለን ብሎ የሰበኩት ነበሩ። ውንድድ ሂለር ነበሩ። ቆስለው የሚያክሙ፣ ተርበው የሚያጠግቡ፣ ተጠምጠው የሚያጠጡ ነበሩ። ባለመድኃኒቱ ክርስቶስ ነው። ኢየሱስ ይፈውሳል ተብለው ተስፋ ይገባላቸዋል። ተፈውሳልም ተብለዋል። በየዘመናቱ ሲጠብቁ ያፈው ህመሙ ሲመጣ ስለዚህ ሌላ መድኃኒት ፍለጋ ወደ ሌላ ስፍራ የሚሄዱ ነው። ለምን? ኢየሱስ ክርስቶስ የአዳኝ እንደሆነ ብትሞትም እንኳን የዘላለም ሕይወት ይሰጣል ተብሎ ስለማይናገራቸው የሚመጡትም ደግሞ ይህንኑ ፈውስ ብቻ ይዘው ስለሆነ የፈውስ ባሌለ ጊዜ እግዚአብሔርን ትተው ይሄዳሉ። ባለፈው እንደነገርኳችሁ ዛሬ ብዙዎች ወደ ጠንቋይ ቤት እየሄዱ ነው። አፍሪካ ሀገር ውስጥ ጌታን ተቀብለው አንድ ኮሚኒቲ ውስጥ ይኖሩ ነበረ። ጸለዩ፣ ወደ ኢየሱስ ክርስቶስ ጸለዩ፣ አልተፈወሱም፣ አላገኙም ብዙ ነገር። በኋላ ተነስተው ለቤተ ክርስቲያኑ መጋቢ መጥተው ወደ ድሮ ስፍራችን እንሄዳለን። ለምን? ይሄ አዲሱ ያስተማርከን ኢየሱስ አይፈውስም፣ ባለጠጋ አያደርግም እንደተናገርከው ማለት።
ፕሮሚስም የሚገባልን በዚሁ በምድር ላይ ላለ ነገር ስለሆነ ምድር ላይ ደግሞ የኖር እንደ ሰው በኃጢአት በተከበበ በኃጢአት በተሞላ ዓለም ውስጥ ስላለን እንታመማለን። ይሄው አሜሪካ ውስጥ የሐኪሞች ባሉበት ምድር የምድር ዕውቀቱ ጫፍ ላይ በደረሱት መካከል በህመም ውስጥ አለን። ሰርጀሪ እናደርጋለን፣ እንታመማለን፣ እንደክማለን የሰውነት አካላችን ስለሆነ። ግን የሚሰበክልን ይሄ ኢየሱስ ስለሆነ እምነት ይሄ ስለሌለ ነው ብለን እንፈተናለን። ስላላመንክ ነው። አልዳንኩም ደግሞ ስል በእምነት ስላልተቀበልከው ነው። ስለዚህ ህመማችን ይሄዳል። እኛም ኮንፊውዝድ ሆነን ያመንበትም ነገር ሳይሆን መጽሐፍትንም ስለማናቅ የእነሱን ፕሮሚስ አድርገን ጌታማ ፈውሶ ነበር፣ አንተ ግን ስላልተቀበልከው ነው የታመምከው ይሉናል። ባለጠጋውን ኢየሱስ እየሰበኩልን ወገኖች ወይ እንመለስ። ፕሮቴስት አድርገው ወደ ወጡበት ቦታ እንደገና ዳግመኛ ከመግባት ወደ እውነተኛ ወደ እግዚአብሔር ቃል እንመለስ። ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በስተቀር ሌላ ትምክህት ከኔ ይራቅ። ጌታ ፈዋሽ ነው፣ ምንም ጥርጥር የለውም። ጌታ ሐና እንዳለችው ድሃ ያደርጋል፣ ባለጠጋም ያደርጋል፣ ምንም ጥርጥር የለውም። ሁሉ ነገር ግን ምድራዊ ነው ወገኖች ወይ ፈውስም ምድራዊ ነው፣ ብልጥግና ምድራዊ ነው። ምድርን ለቀን የምንሄድ ሰዎች ነን። ወንጌል የዘላለም ወንጌል ነው። ተስፋም የተገባልን ለዚህ ነው። እንደክማለን፣ እንታክታለን፣ በዚህ በድንኳን ውስጥ ኖረን እንቃትታለን። ነገር ግን አንድ ቀን ጌታ ራሱ ሲመጣ ይሄ የሚሞተው የማይሞተውን ይለብሳል። ሃሌሉያ! ይሄ የሚሞተው ሕያው የሆነውን ይለብሳል። ያኔ በሽታ የለም፣ ህመም የለም፣ እርጅና የለም፣ ሞት የለም። ሃሌሉያ! የተገባልን የተስፋ ቃል ይሄ ነው። አንድ ቀን ዛሬ እንቆዝማለን በህመም በማጣት በችግር ውስጥ። ጌታ ግን አንድ ቀን ሲመጣ ይሄ ሁሉ ያልፋል። ማይሞተውን እንለብሳለን። ያኔ እኛና ጌታ እንገናኛለን። ሃሌሉያ! ተስፋችን ወገኖቼ በምድር ላይ ከሆነ ተስፋ ያደረግነው ጳውሎስ እንደሚናገር ተስፋችን በዚች ምድር ብቻ ከሆነ፣ በጤንነታችን ከሆነ፣ በገንዘባችን ከሆነ፣ በትምህርታችን ከሆነ፣ በምናገኘውና በምናጣው ነገር ከሆነ፣ በዚህ ምድር ላይ በስራ ላይ ይሳካልሃል አይሳካልህም በሚባለው ነገር ብቻ ከሆነ ከሰው ሁሉ የባስን ምስኪኖች ነን። ግን ተስፋ አለን። መቃብር ሊቀብረው የማይችል ሰዎች ሊወስዱት የማይችሉት የዘላለም ተስፋ አለን። ይሄ ነው ወንጌል። ሃሌሉያ! አሜን አሜን። አንደኛው በመጽሐፍት ብቻ፣ ሁለተኛ በክርስቶስ ብቻ፣ ሶስተኛ በጸጋ ብቻ ሶላ ግራቲያ። በዘመኑ የነበረው ትምህርት ምንድን ነው? ጽድቅ በጸጋና በስራ ማለት በጸጋ በጥምቀት በጾም ጸሎት በምጽዋት እነዚህ የመሳሰሉ ነገሮች ሰውን ያጸድቃሉ ተብሎ። በነገራችን ላይ ስራ ጥሩ ነው። ያዕቆብ መጽሐፍ ላይ አለ። ታምናለህ አጋንንትም ያምናሉ ብለዋል። እምነትህን ግን በስራ ግለጥ ነው የሚለው። ስለ ዳንን በስራ እንገለጣለን እንጂ ስለ ሰራን አንድንም። ስለዚህ የፕሮቴስታንቶችም የነ ሉተር ትምህርት እንደውም የነ ሉተር ኤቲክስ የዩሮፕን የሥራ ወርክ የቀየረ ነው። ሁሉም ሰው መስራት አለበት ብለው ያስተማሩ ናቸው። ስራ ያስፈልጋል። ግን የምንሰራው ስለ ዳንን በክርስቶስ ላይ ተፈጸመ ብሎ በጨረሰው ላይ ተነስተን እንጂ ልንድን አይደለም። ሉተርማ በምልኩስና ቢሆን እንደኔ የመነኮሰ የለም፣ በጸሎት ቢሆን እንደኔ የጸለየ የለም፣ ወደ ደህንነቱ አላመጣውም። ነገር ግን ጻድቅ በእምነት ይኖራል የሚለው እግዚአብሔር ቃል አዳ ነው። መጽሐፉ ምን ይላል? መጽሐፉ ጽድቅ በጸጋ እና ነው የሚለው ወይንስ በጸጋ ብቻ? ኤፌሶን 2:4 ላይ ቅድም ባነበብነው ክፍል ላይ 2:4 ላይ ምን ይላል? በጸጋ ድናችኋል እና። ደስ ይለኛል። ኤፌሶን 2:1-3 ባነበብነው ክፍል እናንተ ሙታን ነበራችሁ ነው የሚለው። ከ1-3 ሙታን ነበራችሁ፣ በበደላችሁና በኃጢአታችሁ ምን ነበራችሁ? ሙታን ነበራችሁ። ሙታን ነበርን። ሙት መስራት ይችላል እንዴ? የሞተ ሰው መጾም ይችላል፣ መጸለይ ይችላል? ሙታን ነበር። ከሙታን ያወጣን እሱ ነው ያዳነን። በአየር ላይ ስልጣን ላለው አለቃ በፊት ተመላለሳችሁ። እኛ ሁላችን ደግሞ የስጋችንና የልቡናችን ፈቃድ እያደረግን በስጋችን ምኞት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን ምን ነበርን? የቁጣ ልጆች ነበርን። ጥሩ ሰዎች አልነበርንም።
እናቴ ባጢአት ወለደችኝ ይላል። ጥሩ ሰዎች አልነበርንም፣ የቁጣ ልጆች ነበርን። በሌላ አነጋገር ምንድነው መሰላችሁ እዚህ ላይ የሚለው እናንተ ዓለማውያን ነበራችሁ፣ በዓለም እንዳለው ትኖሩ ነበር። ሰይጣናዊ ነበራችሁ፣ በዚህ ዓለም በመንፈስ አሰራር በሚሰራው አለቃ ስር ትመላለሱ ነበር። ስጋውያን ነበራችሁ፣ የስጋ ፈቃድና ምኞት ታደርጉ ነበር። ከሁሉም በላይ ገሃነማውያን ነበራችሁ፣ የቁጣ ልጆች ነበራችሁ። ገሃነም ነበር የሚጠብቃችሁ። በበደላችሁ ሙታን ስለነበራችሁ መሞት ነበረባችሁ ይልና ቁጥር 4 ላይ ሲጀምር ደስ ይለኛል ይሄ ቃል። ምንድነው የሚለው? ነገር ግን ሃሌሉያ። ነገር ግን እግዚአብሔር እናንተ ሙታን ነበራችሁ፣ ሰይጣናዊ ነበራችሁ፣ ዓለማዊ ነበራችሁ፣ የገሃነም ሰዎች ነበራችሁ፣ ዓለማዊ ነበራችሁ። ነገር ግን ሃሌሉያ እግዚአብሔር ምን አደረገ? ከወደደን ከትልቅ ፍቅሩ የተነሳ ሃሌሉያ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። በጸጋ ለምን? በእግዚአብሔር ምሕረት የተነሳ። ከ4 እስከ 6 ይህን ነው የሚያወራው። ከ1 እስከ 3 ሙታን ነበራችሁ፣ ከ4 እስከ 6 እግዚአብሔር ግን ሕይወትን ሰጣችሁ። ከምሕረቱ የተነሳ ከክርስቶስ ጋር ሕይወትን ሰጠን። ከፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። ከቸርነቱ የተነሳ ከክርስቶስ ጋር አስነሳን። ከጸጋው የተነሳ ከክርስቶስ ጋር በሰማያዊ ስፍራ አስቀመጠን። እሱ ከማ የተነሳ? ከክርስቶስ የተነሳ። እዩ እግዚአብሔር እንደኛ ሳይሆን እንደ ኃጢአታችን እንደ ዓለማዊ ምኞታችን እንደ በደላችን ሳይሆን እንደ ክርስቶስ ምሕረት፣ እንደ ክርስቶስ ፍቅር፣ እንደ ክርስቶስ ቸርነት የተነሳ ከራሱ ጋር በሰማያዊ ስፍራ አስቀመጠን። ለምን? እግዚአብሔር በምሕረቱ ባለጠጋ ስለሆነ። ስለዚህ በጸጋ ድናችኋል። ጆን ኒውተን የተባለ ነው፣ ዘማሪ ነው፣ የባሪያ ነጋዴ ነበረ። እግዚአብሔር ግን ተገናኘው እና ዛሬም በዘመናችን በ21st ሴንቸሪ አሁንም ሪሰንትሊ ጉግል አድርግ ያለው በምድር በፕሮቴስታንቱ ቤተክርስቲያን በጣም እየተዘመረ ያለ መዝሙር አሜዚንግ ግሬስ የሚል ነው። ዛሬ ኮንቴምፖራሪ የሆኑ ሰዎች ደግሞ ዜማውን የሚቀያይሩ ተዘምሯል፣ ይዘምራል። ታያላችሁ። አሜሪካን መንግስትም ራሱ ኢናጉሬሽን ላይ በየጊዜው የሚዘመር መዝሙር ነው። 9/11 ላይ ቴሮሪስት በነበረ ጊዜ የተዘመረ መዝሙር ነው። በናሽናል ደረጃ ክራይሲስ ሲመጣ እስከ ዛሬ የሚዘመር መዝሙር ነው። ባሪያ ነጋዴ የነበረውን ሰው ዋንስ ብላይንድ ነበርኩ ናው አይ ካን ሲ ሪች ሚል በቃ እንደኔ የተረገመ የነበረውን ሰው ወንጌል ከለወጠ አሜዚንግ ግሬስ። ዊልበርፎርስ የተባለ ዊሊያም ዊልበርፎርስ የተባለ በፓርላማንት ውስጥ በእንግሊዝ ሀገር አጭር ሰው፣ ይህንንም ብታዩት አሳስባችኋለሁ። አሜዚንግ ግሬስ የተባለ ሙቪ የባሪያ ንግድ እንዲቀር ከታገሉት ቅዱሳን መካከል አንዱ ነው። ይህን ሙቪ ብታዩት ደስ ይለኛል። አሜዚንግ ግሬስ ዊሊያም ዊልበርፎርስ የሚባል ሰው ብሪቲሽ ፓርላመንት ውስጥ የሰራውን ነገር ነው። በህይወቱ ትልቅ ኢንፍሉዌንስ ያመጣው የጆን ኒውተን አሜዚንግ ግሬስ የሚል መዝሙር ነው። ወገኖች ሆይ የእግዚአብሔርን ሉዓላዊነት የእኛን ደግሞ መሬታዊነት ስናይ፣ የእግዚአብሔርን ቅድስና ስናይ፣ የእኛን ኃጢአት ስናይ፣ የእግዚአብሔርን ምሕረትና ቸርነት ስናይ፣ የእኛን እርኩሰትና ውድቀት ስናይ፣ ይሄ ጻድቁ ጌታ እኛ የረከስነውን ሰው በልጁ በኢየሱስ ክርስቶስ መስቀል ይቅር ብሎ ልጁ ሲያረገን ከዚህ የበለጠ አሜዚንግ ግሬስ የለም። አስገራሚ ጸጋ ነው። እጅግ የሚገርም ጸጋ ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም። ወገኖች ሆይ ኢየሱስ ክርስቶስ በመስቀል ላይ በሞተ ጊዜ የመጨረሻ ቃሉ እንዲህ አለ፣ ተፈጸመ። it is done, it is finished, tetelestai አለቀ፣ ተፈጸመ። ለዘመናት በእግዚአብሔርና በሰው መካከል የነበረው የኃጢአት ነገር ኢየሱስ ክርስቶስ በመስቀል ላይ ሞቶ ደሙ ሲፈስ እግዚአብሔር ከነበረበት ቁጣ ረካ፣ አረፈ፣ አይኑን ወደ ሰው ልጅ መለሰ። እግዚአብሔር በምሕረት ተቀበለን። it is done። አሜን አሜን። ደህንነት አሜን 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 ሃሌሉያ። ደህንነት በስራ ይገኛል ብሎ ማመን፣
ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ይበቃም ማለት ነው። ታውቃላችሁ ኢየሱስ በመስቀል ላይ ሲሞት አባቱ ረክቷል። ባለፈው ነግሬያችኋለሁ። እጅግ የጋለ ብረት ምጣድ በጣም እሳት ፍም የሆነ ሀገር ቤት ዳቦ ከተጋገረ አይዶ ነው እዚህ በኦቭን ስለሆነ አላቅም። በጣም የጋለ ምጣድ ቀይ የሆነ ምጣድ ልታበርዱ ስትፈልጉ ማአት ውሃ ስታፈሱ ይላል። መጀመሪያ ይላል ይበርዳል። እግዚአብሔር ቁጣው በክርስቶስ ኢየሱስ የመስቀል ስራ በረደ። ሰው እግዚአብሔርን መንካት ቻለ። ሰው ከእግዚአብሔር ጋር መገናኘት ቻለ። አባ ብለን የምንጮህበትን ጸጋና ምሕረት እግዚአብሔር ሰጠን። ክብር ለእግዚአብሔር ይሁን። ወዳጅ ሆነ። እዛ ርቆ የነበረው አምላካችን በልጁ በኢየሱስ ክርስቶስ ቀረበን። ጻድቅ የነበረው አባታችን በልጁ በኢየሱስ ክርስቶስ ባሳየው ሃሌሉያ እሱ ምንም የሌለበት ልጁ ሆኖ ሳለ ስለኔና ስለናንተ መስቀል ላይ ኃጢአት አደረገው። ቀኖች ሆይ ደህንነት ላይ ጾም ጸሎት መጨመር፣ ስራ መጨመር፣ መስጠት መጀመር፣ መባ መጨመር፣ ራስን ማጎሳቆል መጨመር፣ ሌላ ነገር መጨመር የክርስቶስን የመስቀል ስራ ማክፋፋት ነው። በጸጋ ድናችኋል በማንም አይደለም ይላል። ወረድ ብሎ የምናነበው ይሄ ነው። ጸጋን ጸጋ ያሰኘው ምንድን ነው ታውቃላችሁ? ሮሜ 11:6 ላይ እንዲህ ይላል፣ በጸጋ ከሆነ ግን አንድ ላይ እናንብበው ይሄንን። በጸጋ ከሆነ ግን ከሥራ መሆኑ ቀርቷል። ድምጻችሁ አይሰማኝም። በጸጋ ከሆነ ግን ከሥራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። ጸጋ በሥራ ከሆነ ጸጋ አይደለም። ጸጋን ጸጋ ያሰኘው ያለ ሥራ በመሆኑ ነው። በሥራ ከሆነ ጸጋ መሆኑ ቀርቷል። ስለዚህ በጸጋ ድናችኋል ካለ በሥራ አይደለም። ማንም እንዳይመካ ደግሞ በሥራ አይደለም። ሃሌሉያ። ስለዚህ ምን ይለየናል? ወንጌላውያኖችን መሰረታችን የእግዚአብሔር ቃል ብቻ፣ በእግዚአብሔርና በሰው መካከል ያለው መካከለኛ ኢየሱስ ብቻ፣ የሰው መዳኛ መንገዱ ጽድቁ በጸጋ ብቻ በሥራ ሳይሆን፣ አራተኛው በእምነት ብቻ ሶላ ፊዴ፣ በእምነት ብቻ። ድነት በዘመኑ የነበረው ትምህርት እንዲህ ነው። ድነት በእምነትና በሥራ ማለት ሥራ ማለት በእምነት ቅድም እንዳነስ በጥምቀት በጸሎት በምጽዋት ለሌሎች ለሞቱ ዘመዶች ገንዘብ በመስጠት ለቤተ ክርስቲያን ማሰሪያ ሕንፃ በመስጠት በየዘመናቱ ቤተ ክርስቲያን ገንዘብ ስታጣ ምዕመን ገንዘብ እንዲሰጥ ከምታረግበት ዘዴዎች ብዙ ዘዴ አለ። ማኒፑሌት ያደርጋሉ አይደለም። ሰው በሰላሙ በቃ ሕንፃ ያስፈልገናል ስጡ ቢባል ያው እንተዋወቃለን አይደለም። ግን የዚህ ሀገር የቴሌቪዥን ሰባኪዎችን እዩ። 777 ብር 666 550 አሁን እናንተ ሳወራ እዛ ቁጭ ያልከው ቀይ ልብስ የለበስኩ አንቺ ያው ልጅሽ ጠፍቶ ሄደ። አሁን ስንት ቴሌቪዥን ከሚያው ልጁ ቲኔጀር ረናውት ስንት % እንደሆነ ታውቃላችሁ አይደለም? እና 555 ብር በሰጪ ልጅሽ በሚቀጥሉ the next 2 days ፎን ኮል ታገኛለሽ እና 550 ይሄ ሰውዬ ያየኝ ብላ ምክንያቱም በሰላም ይሄ ሚኒስትሪ እንዲያድግ ስጡ ቢባል ስለማንሰጥ ኒድ አለን እኛ ጋር ያንን ኒድ ይፈጸምላል ሲሉ ያንን እንሰጣለን። ይሄም ዮሐንስ ተስሎ የተባለው ሰው ሮም ያለውን ምንድነው ቤተክርስቲያን ለማሰራት ነው፣ ገንዘብ ያስፈልጋቸዋል። ስለዚህ ፖፑ አስጥቆለት መጽሐፍ ቅዱስ ላይ የሌለ ትምህርት ሲሰጡ ወደ ጋር ነው። በቃ ከደህንነት ሰው ለመዳን ምን ያህል እንደሚፈልግ እዩ፣ ለመፈወስ ምን ያህል እንደሚፈልግ ችግሩ ስላለው የፈለገው ነገር ያደርጋል። ይሄንን ነው የሚያደርጉት። ስለዚህ ይሄን ለማድረግ ስለሚፈልግ ነው። ስለዚህ በመስጠት ትድናላችሁ ብሎ ስለሚያስተምሩ እነ ማርቲን ሉተር ተነሱና ሶላ ፊዴ በእምነት ብቻ ሰው የሚድነው አሉ። መጽሐፉ ምን ይላል? ኤፌሶን 2:8 ላይ ቅድም ካነበብነው ክፍል ጸጋው በእምነት አድኗችኋልና ምን ይላል? ይህም ምንድን ነው?
የእግዚአብሔር እስቲ ስጦታ በሉ ባንድ ላይ የእግዚአብሔር ምንድን ነው የእግዚአብሔር ስጦታ? እምነት ወይንም ድነት አይደለም። ጸጋው በእምነት አድኗቸዋል። እምነት ይሄም ደግሞ የእግዚአብሔር ስጦታ ነው እንጂ ይሄ እምነታችሁ ራሱ እግዚአብሔር የሰጣችሁ ስጦታ ነው እንጂ ከእናንተ አይደለም። ከእናንተ አይደለም። ማንም እንዳይመካ ከስራ አይደለም። 4 ነጥብ። ማንም እንዳይመካ ከስራ አይደለም። ዳኑ አለን አዳነን ወደደ። የጠራኝ አባቴ ከሁሉ ይበልጣል። እሱ የሰጠኝን ከእጄ ፈልቅቆ የሚወስድ የለም። የወደዳቸውን እስከ መጨረሻ ወደዳቸው። በጸጋው ሄዳን ነው። ምናልባትም ፕሮቴስታንቱ ቤተክርስቲያን ከነዚህ ከአምስቱ ብዙ ድካምና ነቀፈታ የሌለበት በ21 ሴንቸሪ ያለችው ምናልባት እቺን ነገር ብቻ ነው ጸጋ በእምነት ሄዳን ነው የሚለውን ብቻ ነው አይ ቲንክ ይዘና ያለ ነው ብዬ አስባለሁ። ከሌሎቹ ዝም እየሳይ ብዙ አቢዩዝ ያልተደረገ ይሄም ቢሆን ግን ዛሬ እምነት የሚለው በብዙዎች ዘንድ ሌላ ነገር ሆኗል። ገላትያ 2:15 ላይ ኮመንተሪ ጽፏል ሉተር ተማሪዎችን ሲያስተምር። ግን በጣም የሚገርም ቃል እንደዚህም ጊዜ አላየሁትም ሳስበው። ሁለተኛ ገላትያ 2:15 እና 16 እንዲህ ይላል። ፓወርፖይንት ላይ ያለ እናንብበው። እኛ ስለ ራሱ ነው ስለ ሲናገር በፍጥረት ምንድነን? አይሁድ ነን። ኃጢአተኞችም የሆኑ አሕዛብ አይደለንም። አሕዛብ ጋር ሲለይ ነው። ኦኬ በፍጥረታችን አይሁድ ነን። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ ሰው አይሁድም ይሆን አሕዛብም፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን አይሁድ በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ሃሌሉያ። ምን ትፈልጋላችሁ ከዚህ በላይ? ሰው በምንም አይጸድቅም። አይሁድም ቢሆን አሕዛብም በሕግ ሥራ ስለማይጸድቅ የሚጸድቅ ሥጋ የለበሰ ሰው ሁሉ ኢየሱስን በማመን ስለሆነ የሚጸድቀው ልክ እኛም አይሁዶች አሕዛብ እንደሚጸድቁት በምን ጸድቀናል? በእምነት ጸድቀናል። ሃሌሉያ። በዘር አይደለም ድነት፣ አይሁዳዊነት አይደለም፣ በሃይማኖት አይደለም፣ ፕሮቴስታንት ቤተክርስቲያን ውስጥ ስለተወለድን ጥምቀት ስለተጠመቅን አይደለም። ነገር ግን በሚምር በሚወድ የማመንን ጸጋ ለሰጠን በክርስቶስ ኢየሱስ በመስቀል ላይ ተፈጸመ ባለ ነው። ሃሌሉያ። መጨረሻ አምስተኛ ከዚህ ከአመልካይ ጣት ጀመርን። እሺ አምስቱ ነው የምንናገረው ብለናል። የመጀመሪያው በእግዚአብሔር ቃል ብቻ፣ ሁለተኛ በክርስቶስ ብቻ፣ ሶስተኛ በጸጋ ብቻ፣ አራተኛ በእምነት ብቻ፣ አምስተኛውና መደምደሚያው ክብር ለእግዚአብሔር ብቻ። በጣም እነ ሉተርን ያስቸገራቸው ይገርማቸዋል። አንዱ ነገር ከእግዚአብሔር ቃል ቀጥሎ ይሄ ነው፣ ክብር ለእግዚአብሔር ብቻ ብለው ሲነሱ በጣም ለካ የሰው ክብር የሚመኙ ጳጳሳቱ፣ መነኮሳቱ፣ መሪዎቹ ሁሉ ተነሱ። ራሳቸውን እንደ እግዚአብሔር እኩል አድርገው ስለሰየሙ ማለት ነው። በዘመኑ የነበረው ትምህርት ክብር ለእግዚአብሔርና ለቅዱሳን ሰማዕታት፣ ለቅዱስ ማርያም፣ ለመላእክት፣ ለጳጳሳት ይሉና ክብር ልክ ነው ለእግዚአብሔር እና ሲሉ ኖ ሉተር ለእግዚአብሔር ብቻ። መጽሐፉ ምን ይላል? እኔ እግዚአብሔር ነኝ፣ ስሜ ኢሳይያስ 42:8 እኔ እግዚአብሔር ነው ያለው፣ እኔ አይደለሁም። በነገራችን ላይ እሺ እንዳታስገስቡኝ። እንትን ላይ የታችኋል አይደለም? ሐዋርያት ሥራ 12 መጨረሻ ላይ ሄሮድስ የተባለው ሰው ክብረ ልብሱን የሚያብለጨልጭ ልብሱን ጠዋት ፀሐይ ስትወጣ ተነሳና ሲያብረቀርቅ ሰው ይሄ አምላክ ነው ብሎ ሲሰግዱ ኖ እኔ ሰው ነኝ ሄሮድስ ነኝ አላለም። ክብር ለእግዚአብሔር ስላልሰጠ ትል ሞተ ይላል። ታውቃላችሁ እግዚአብሔር ብዙ ነገር ቶለሬት ያደርጋል፣ ብዙ ነገር ይታገሰናል፣ ብዙ ይመራናል። መሐሪ ነው፣ ቸር ነው። ግን በጣም እግዚአብሔርን ልቡን የሚሰብረው የሚያሳዝነው ነገር ሰዎች በእግዚአብሔር ቦታ ስንቀመጥ ነው።
እግዚአብሔር ከኛ የሚፈልገው ምንድነው? ክብር ብቻ ነው። እሱንም ስንወስድበት እግዚአብሔር ሪአክት ያደርጋል። ራሱ ኢሳይያስ 42 ላይ እኔ እግዚአብሔር ነኝ፣ ስሜም ነው፣ ክብሬ ለሌላ ሰው ለማንም ሰው ምስጋናዬ ለተቀረጹ ምስሎች አልሰጥም፣ ራሴ ነኝ የምሟገተው። ባቢሎንን ይመራ የነበረው ንጉሥ ናቡከደነጾር ነው። አምጡልኝ ስሙን። የሆነ ሰው ባቢሎን ግዛት አያትና እቺ ክንዴ ለራሴ ክብር ያሰራዋት ከተማዬ ናት አለ። እግዚአብሔር ጠበቀው። ዛፉን ስታነቡ 1 ዓመት ያህል ጠብቆት በኋላ እግዚአብሔር አልተመለሰም፣ ንስሐ አልገባም። 1 ዓመት ሙሉ ሰጥቶታል፣ ንስሐ አልገባም። መጨረሻ ላይ የእጆቹ ጠፈር ረዘም፣ እጆቹ በርከክ፣ ጉልበቱ በርከክ፣ ሰውነቱ በየቆዳው ጸጉር ማውጣት፣ ከዚህ ከጆሮ አካባቢ ቀንድ ማብቀል፣ መንበርከክ፣ ከኋላው ጭራ ማብቀል ጀመረና ተንበርክኮ አእምሮ ሁሉ ተስቶ አውሬ ሆኖ ቤተ መንግስት ለቆ ምድረ በዳ። ለምን? ትቤት ወይንም ክብር ለራሱ ስለወሰደ። ይሄ ደግሞ የማን ነው? ከመጀመሪያው እግዚአብሔር ክብር የነበረው ማን ነው መጀመሪያ የወሰደው? ሰይጣን ዳቢሎስ። እኔ በልዑል እመሰላለሁ ብሎ ክብሩን ወሰደ። አለና እግዚአብሔር የወረወረው የእግዚአብሔርን ክብር ሊወስድ ስላሰበ ነው። ታውቃላችሁ፣ በየዘመናቱ ዛሬ በጣም አፍራለሁ፣ አዝናለሁ። ሰዎቹ መልእክታቸውን ስታዳምጡ ጠቅላላ የሚናገሩት እኔ እንዲያርጌ እንዲሆኝ በራሳቸው የተጠመዱ ናቸው። ይሄን ብቻ አልቀርም ብለው ደግሞ አንዳንዶች ሊትል ጋድ ነን እያሉ የሚያስተምሩ እዚሁ ፕሮቴስታንት ቤተክርስቲያን ውስጥ አምላክንን እስከ ዛሬ ያልተጠቀምንበትም እነዚህ የሃይማኖት ሰዎች አላስተማሩንም እንጂ እግዚአብሔር ሲፈጥረን ራሱ እንደሱ የመፍጠር አቅም ሰጥቶን ነው። እግዚአብሔር በቃሉ ሰማይና ምድር ፈጠረ። አንተም ወንድሜ ትፈጥራለህ፣ ተናገር፣ ትፈጥራለህ ይሉናል። ሰው ነን፣ አምላክ አይደለንም። እንዳውም እግዚአብሔር ዓለማትን ሁሉ ከፈጠረ በኋላ ሰውን መጨረሻ ላይ ነው የፈጠረው። ለምን እንደሆነ ታውቃላችሁ? ምናልባት መጀመሪያ ቀን ቢፈጥረው ኖሮ አሁን እንደሚያስተምሩት አብረን እንፍጠር ሳይሉት አይቀሩም። አይደለም? እግዚሽ ወይንም እግዚሽ እንዳለው ሰባኪ እግዚሽ በቃ እኔን ፈጠርከኝ አይደለም አሁን ሌት ዘር ቢ ላይት ምናምን እንዳልከው ሌት ዘር ቢ የሆነ ነገር እንበልን። እግዚአብሔር ሰው መጨረሻ ላይ ፈጠረው፣ ባለቀ ስራ ላይ ያመጣው። እውቀት ስለሰጠው ስም አውጣ አለው፣ ግዛ፣ ዳኝ አለው። ታውቃላችሁ፣ ትናንሽ እግዚአብሔር ነን እያሉ የሚያስተምሩ ፕሮቴስታንት ቤተክርስቲያን ውስጥ አሉ። ወደ ቃሉ እንመለስ። አንተ አለው አንድ ምዕራፍ ስናጠና በአንድ ምዕራፍ ያለው ብሉይ ኪዳን ላይ ያለ መጽሐፍ ማን ነበር? አንዱ ያጠና ነው አብድዩ የሚባል የለ። አንተ ምንም መኖሪያን ሰማይ ላይ ብታረግ እኔ እግዚአብሔር ከሰማይ አወርድሃለሁ ተብሎ የተጻፈ ነው። ይህንን ቃል ነው የምናየው። እግዚአብሔር መኖሪያን በከዋክብት መካከል አድርገሃል፣ እኔ እግዚአብሔር ከዛ ወርድሃለሁ። ወገኖች ሆይ ምንም ነገር ምንም ይሁን ክብር ለእግዚአብሔር እንስጥ። አንዳፈር። እግዚአብሔር በእኛ ቢሰራ እሰየው፣ ቢያደርገው እሰየው፣ ቢፈጥር ቢያድን እሰየው። ነገር ግን እሱ በእኛ ውስጥ ሆኖ የሐዋርያ ሥራ መንፈስ ቅዱስ በሐዋርያት ውስጥ ሆኖ እንደሰራ ክብር ለእግዚአብሔር እንጂ ለሌላ ለማንም አይደለም። ሮሜ 11:36 ይህንን ቃል እናውቀዋለን። በዚህ ቤተክርስቲያን ሁሉ ከሱ በሱ ለሱ ነውና ለሱ ለዘላለም ክብር ይሁን። አሜን፣ 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 አሜን። ሁሉ ከሱ በሱ ተመልሶ ለሱ ነው። ሁሉም ስጦታ ከላይ ከሰማይ ከብርሃናት አባት ይወርዳሉ። ሁሉ ከሱ በሱ ተመልሶ ለሱ ነው። መጽሐፍ ቅዱስ የሚያስተምረው ይሄንን ነው። ጥያቄው መጨረሻ ጥያቄ ልጠይቃችሁ። ዛሬ በፕሮቴስታንቱ አብያተ ክርስቲያናት እየተከበረ ያለው ማን ነው? እግዚአብሔር ነው? ማን ነው? ነው ሰው ነው? ማን ነው እየተከበረ ያለው በቤተ ክርስቲያን ውስጥ? ማን ነው እየተከበረ ያለው?
እግዚአብሔር ቤቱን ያጸዳል። ማን ነው እየተገበረ ያለው? እነ ሉተር አላስችል ያላቸው ነገር ይሄ ነው። በታላቅ ጭካኔ የተነሱት ይሄ ነው። የጨለማውን ዘመን ያበሩት በነፍሳቸው ዋጋ ተከፋፍለው ነው። ኖ ፖፑ አይደለም። ፖፑ ሰው ነው፣ እንደኛ ይሳሳታል። ኦክቶበር 15 17 95 አረፍተ ነገሮችን ከለጠፈ በኋላ ሄደ። ከዛ በፖፑ በዘመኑም በነበረው በንጉስ ተጠራ። ትልቅ ስብሰባ፣ ቄሳውስት፣ ሹማምንት ሁሉ በዘመኑ ያሉ የፖለቲካና የሃይማኖት መሪዎች ተደርድረው ጠሩት ሉተርን። የተጠራበት ዋና ዓላማው ሪካንት እንዲያደርግ ማለት የጻፍከው ያስተማርከውን ትቻለሁ፣ ተሳስቻለሁ በል፣ ከዛ በኋላ ህይወት ትተርፋለች አሉት። እሱ ግን ፈቃደኛ አልነበረም። ስለዚህ ወደ ተጠራበት ቦታ ሊሄድም አልወደደም። ግን ንጉሱ ምንም አትሆንም፣ በእኔ ይሁንብህ፣ መልስህ ምንም ይሁን ምን በመጣህበት በሰላም ትመለሳለህ፣ ምንም አትሆንም አለው። ወዳጆቹ አትይዝ ሲሉት ሄዳለሁ አለ። በቃ ከሱ በፊት እንደተገደሉት ሰዎች ትገደላለህ ሲሉት በቃ ለእውነትም ቢሆን ልሙት አለ። ቀኑ መጣ፣ ቀረቡ። ሉተር የጻፈው መጽሐፍቶች፣ የሰበካቸው ስብከቶች ተደረደሩ። እሱን አቆሙት። ንጉሱ በአንድ በኩል፣ ፖፑ በሌላ በኩል። ቤቱ ሁሉ በካርዲናል ተሞላ፣ በአዋቂዎች። እጅግ አስፈሪ ነው። ሉተር፣ ማርቲን ሉተር፣ ይህን ጻፍክና ያሳተምክ አንተ ነህ? አዎ። ስለዚህ ይሄንን ታጥፋለህ፣ ሪካንት ታደርጋለህ፣ ስህተት ነው የሰራው፣ ስህተት እንደሆነ ታምናለህ ሲሉት ነፍስ ስለሆነ ተቸገረ። ትንሽ ቀን ስጡኝ አለ። አንድ ቀን ተሰጠው። ወደ ቤቱ ሄደ። ያንዳንዱ ወደ ቤቱ ሄደ። የዛን ቀን ሌሊት ሲታገል አደረ። እሱ በሞት ፍርሃት፣ ጨለማ አጋንንት ጋር አጋንንት ግዛት ሲታገል እንዲሁ አደረ። በማግስቱ መጣ። አሁን ያ ጉባኤ ተሰየመ። ማርቲን ሉተር ትክዳለህ አሉት። ይህን የጻፍከው አንተ ነህ? አዎ። እንዲህ አለ፣ የጻፍኩት ያስተማርኩት መጽሐፍ ቅዱስን እስካልተጻረረ ድረስ ምንም የምክደው ነገር የለኝም። ሪካንት ማድረገው የምመልሰው ነገር የለኝም። ህሊናዬም አይፈቅድልኝም። ህሊናዬ በእግዚአብሔር ቃል ካፕቸርድ ሆኗል። ይህንን መካድ አልችልም፣ አልክድምም። I cannot and I will not። ይህንን ላደርገው አልችልም። Here I stand, so help me God። አቤሮይ ቆም ያለው እርዳኝ አለ። ምን እንደሚደረግ እንኳን አይታወቅም። ፖፑ ተነስቶ እንዲገደል ሲል ንጉሱ ግን ቃል ስለገባለት እስኪሄድ እስኪመለሳለህ ብየዋለሁና ወደ ሀገሩ በሰላም ይግባ፣ ከዛ ወዲህ ግን ያገኘው ሰው ሊግደለው ብለው ተመካከሩ። ሉተር ወደ ቤቱ በሚሄድ ጊዜ ነው አንድ ጫካ ውስጥ እያለ መጡና አፈኑት፣ ያዙት፣ ሸፈኑት። በሙሂም ላይ እንደምታየው ወደ አንድ ወደ ተሰወረ ቤት ውስጥ ከተቱት። በኋላ ሲከፍተው ዋይስ ፍሬድሪክ የተባለ ጓደኛው ነው፣ ፕሪንስ የነበረ መንግስት ቤት ያለ ወዳጁ ነው። የሉተርን ትምህርት ያምናል። ይሄ ውሳኔ ሲወሰን ስለሰማ ሌሎች ሰዎች ሄደው ቀድሞ ሳይገሉት እሱ አስቀድመው አፈነው። እዛ ውስጥ 1 ዓመት ሙሉ ቁጭ ብሎ ነው ከግሪክ ወደ አዲስ ኪዳን በጀርመንኛ የተረጎመው። የጀርመን ህዝብ ሉተር የጻፈውን አዲስ ኪዳን ሲያነብ ዋው! እነ ሮሜን ሲያነብ፣ እነ ገላትያን ሲያነብ፣ እነ ዕብራውያንን ሲያነብ፣ ለዘመናት ሁሉ ተሸሽጎ የነበረው በላቲን ነበር፣ አያነቡትም። አሁን በገዛ ቋንቋቸው ሲያነብ። ስለዚህ ነው የፕሮቴስታንት ሙቭመንት ከምን ጊዜውም በላይ ሐዋርያ ሥራ ላይ እንዳየነው እየሰፋ ሰዎች በገዛ ቋንቋቸው ጌታን እንዲያመልኩ ሆነ። በብዙ ዋጋ ተከፈለ። ወገኖች ሆይ ዛሬ የፕሮቴስታንቱ ዓለም 500 ዓመት አክብሯል። ክርስቲያኑ ዛሬ ከ2 ቢሊዮን በላይ የሚሆን ህዝብ አለ። ይሄ ወንጌል ዋጋ ተከፍሎበታል። ክብር
ለእግዚአብሔር ብቻ ብሎ በመናገራቸው ብዙ መከራ ደርሶባቸዋል። ስለዚህ በዌስት ሚኒስተር ካቴኪዝም በሚባለው ማርቲን ሉተርም ጽፏል። የዌስት ሚኒስተር ላንብብላችሁ። ምንድነው ጥያቄ? እግዚአብሔር ሰው ለምን ፈጠረው ብሎ ሲጠይቅ መልሱ እግዚአብሔር የሰው ልጅ የስሙ ቀዳሽ የክብሩ ወራሽ እንዲሆን ፈጠረው ይላል የኛ ሀገሩ። The chief end of man is to glorify God and to enjoy him forever. እግዚአብሔርን ግሎሪፋይ ማድረግና እግዚአብሔርን ኢንጆይ ማድረግ ነው። ቡራኬ ያለ ይሁዳ ጸሐፊ ሲባርክ እንዲህ ይላል፣ ሳትሰናከሉ እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ይልና ቁጥር 25 ላይ ምን ይላል? ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን። ብቻውን ጌታና አምላክ ለሆነ ለእግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ ምን ይለየናል ከሌሎች ቤተ እምነቶች? እኛ ፕሮቴስታንት የወንጌል አማኞች እነዚህ 5 ነገሮች መሰረታችን የእግዚአብሔር ቃል ብቻ፣ ድነት በክርስቶስ ብቻ፣ ድነት በጸጋ ብቻ፣ ድነት በእምነት ብቻ፣ ክብር ለእግዚአብሔር ብቻ። ከሰማነው ነገር ዋናው ቁም ነገር አሁን ያወራነው ማርቲን ሉተር ያደረገው የሰራ ሁሉ ቢጠፋባችሁ ይሄን ነገር አትርሱ። አንድ አረፍተ ነገር እነዚህ the 5 solas 5ቱ የታድሶ መርሆች ከሰማነው ነገር ዋናው ቁም ነገር እግዚአብሔር አምላክ በማ በክርስቶስ ኢየሱስ ምን መካከለኛነት በጸጋውና በእምነት ምን ስላደረገን ስላዳነን በሕያው ቃሉ ጸንተን በመኖር እግዚአብሔርን እናክብር። እግዚአብሔር አምላክ በክርስቶስ ኢየሱስ መካከለኛነት በቤቱ በጸጋውና በእምነት ስላዳነን በሕያው ቃሉ ጸንተን በመኖር እግዚአብሔርን እናክብር። 500 ዓመት ሆኗል። ምናልባትም ይዘልቃል በሚቀጥሉት ዘመናት። ዛሬም በየዘመናቱ እንደ ማርቲን ሉተር ስርዓቱን ቤተክርስቲያን ድሪፍት ካረገችበት ከወጣችበት ነገር የሚመልሱን ሰዎች ያስፈልጋሉ ወገኖቼ። በምን እናጥራ? ስንሰማ ስናደምጥ እነዚህ 5 ነገሮች መረጃ ይሁኑን። የእግዚአብሔር ቃል ብቻ፣ ክርስቶስ ብቻ፣ በጸጋ ብቻ፣ በእምነት ብቻ፣ ክብር ተጠቅልሎ ለእግዚአብሔር ብቻ። ብቻውን ጌታ ለሆነ ለሱ ክብር ይሁን። ሃሌሉያ። ይሄ ነው የሚለየን። ስለዚህ ከዚህ በኋላ ሰው አግኝቷችሁ በምን ትለያላችሁ ፕሮቴስታንት ምንድነው የወንጌል አማኞች ቢባል ይሄው 5 ነገር ነግርሃለሁ። በመጀመሪያ ልምምዳችንና ትምህርታችን በእግዚአብሔር ቃል ብቻ ነው። በሁለተኛ ደረጃ በእግዚአብሔርና በእኛ መካከል ያለው አንድ ኢየሱስ ክርስቶስ ብቻ ነው። የዳንበትም ደግሞ በጸጋው ብቻ ነው። እሱም የዳነው በእምነት ነው። አልቲሜትሊ ሁሉ ነገር ተመልሶ ለሱ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። አሜን 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 አሜን።